እንግዲህ ቤተሰብ ያው ልጫናችሁ አንዴ ማለት ነው። እስኪ ቪዲዮን ላይክ እያደረጋችሁ ጀምሩት። ትናንትና የጫንኩት ቪዲዮ እይታው ማሻላ ነው፣ ላይክ ግን 0 ነው እና እስኪ ላይክ እያደረጋችሁ ጀምሩት ቪዲዮውን። እንዳትልክላት ትላለች። ይሄን ብጭርቆ ገዝቼላታለሁ። ብዙዎቻችሁ ታውቁታላችሁ። ጆክ ከነ ብጭርቆ 2800 ብር። ሁለቱም ይለያያል። እዚህ ጋር ለአጎቷ ሚስት ነው፣ ለአጎቴ ሚስት የሚሆን ብላ ይሄንን ጥበብ ረከቦት ግዢ ብላኛለች። ያው ለእናቴ ይሄንን ሁሉ ሳደርግላት ያጎቴ ሚስትም እንዳትል በሚለው ያው እሷን ለማስደስ 100 ብር ነው የገዛሁት ረከቦቱ ማለት ነው። እዚህ ጋር ደግሞ ለእናቷ የዲም ላይት ረከቦት አዲስ የመጣ ነው። ይሄ ግዢልኝ ብላኛለች። ይሄ የዲም ላይት ረከቦት 3500 ሰርቪሱ ማለት ነው። ያው ፔርሙዙ እንደምታውቁት እዛ አሳይቻችኋለሁ። ግን የእሷ የሚለየው 2 ፍሬ መሆኑ ነው፣ የዛችኛው 1 ፍሬ መሆኑ ነው። እዚህ ጋር ደግሞ ጆክ አለ እንደምትመለከቱት 2 ፍሬ ይሄው 2 ፍሬ ጆክ አላት ማለት ነው። ያው ነግራችኋለሁ ዋጋው እዛ ጋር አሁን መናገር አይጠበቅም። ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? እኛ አለን አልሐምዱሊላህ። ኢንሻአላህ በያላችሁበት የአላህ Subhanahu Wa Ta'ala ዝነት ረህመትና በረከት አይላችሁ። እንግዲህ ዛሬ በአዲስ ትዕዛዝ በአዲስ የቤት ዕቃ ከወለድኩኝ በኋላ ለመጀመሪያ ጊዜ የቤት ዕቃ ትዕዛዝ የሰራሁት ዛሬ ነውና እንግዲህ እያንዳንዱ ዕቃ ከነዋጋው ነግራችኋለሁ። ይሄ ዕቃ የሁለት ጓደኛሞች ዕቃ ነው። የሚጫነው ደግሞ ወደ ሀጫሞ ነው፣ ወደ ሆሳና ማለት ነው። ወደ ሆሳና ወደ ሀጫሞ ነው የሚጫነው። ኢንሻአላህ የሁለት ጓደኛሞች ዕቃ ነው። እንግዲህ አሳያችኋለሁ ማለት ነው ኢንሻአላህ ሁሉንም ከነዋጋው። በመጀመሪያ እዚህ ጋር ያለው የአንዲት እህታችን ዕቃ ነው። ዋጋውን እንገራችሁ ማለት ነው። በመጀመሪያ ደረጃ እዚህ ጋር የሳር ሱፍራ አለ 1400 ብር ነው የገዛሁላት። እዚህ ጋር ደግሞ ሱፍራ የምግብ ሱፍራ በወርቃማ ብላኛለች። ወርቃማ የምግብ ሱፍራ በ800 ብር ነው የገዛሁላት ማለት ነው። እዚህ ጋር ደግሞ የጅማ ረከቦት ወይም ደግሞ ክቡ ረከቦት ብዙዎቻችሁ የምታውቁት ማለት ነው። ረከቦት ገዝቼላታለሁ 3000 ብር ታውቁታላችሁ እንግዲህ አልጨመረም ማሻአላ። እዚህ ጋር ደግሞ 2 ዶሮ የሚሰራ ድስት ብላኛለች። 2 ዶሮ የሚሰራ ድስት 2500 ብር ገዝቼላታለሁ። እዚህ ጋር ደግሞ 2 ማንቆርቆሪያ 2 የውዱ ማንቆርቆሪያ ብላኛለች 77 ብር 2 ገዝቼላታለሁ 140 ብር ማለት ነው። እዚህ ጋር ደግሞ የብፌ ዕቃ ባለ 3ቱ በ2000 ብር ገዝቼላታለሁ። እዚህ ጋር ደግሞ ሲኒ እናቶች 450 ብር በነገራችን 300 ብር ነበረ ጨምሮ ነው። እሺ እዚህ ጋር ደግሞ ጥበብ ሲኒ ደርዘን 1200 ብር ግን ቀንሷል ነበር መልሶ እና 1200 ብር ሺህ መጀመሪያ 1300 ብር ነበር ሰሞኑ። ከዛ ቀንሶ 1000 ብር ገብቶ ነበር። ከዛ ደግሞ ተመልሶ 1200 ብር ገብቷል ማለት ነው። እንግዲህ አልሐምዱሊላህ ለኩል ሀሉ። እዚህ ጋር ደግሞ ጭልፋ 2 ፍሬ ላይ ማንኪያ መሹካ ብዙ ጊዜ ሲገዛ መታዩ በ250 ብር ነበረ። አሁን ግን 100 ብር ጨምሮ 350 ደርዘን ገዝቼላታለሁ። እዚህ ጋር ደግሞ 3 ፍሬ ትሪ አለ 1500 ነበር ፊት። እዚህ ጋር 3 ትሪ 1200 ብር 3 በደረጃ ነው የገዛውላት። ማይካ ሰርቪስ 700 ብር 3 በደረጃ። እንዲሁም ደግሞ ብጥንቁ ብለን 500 ብር ደርዘን 1000 ብር ደርዘን ገዝቼላታለሁ። እዚህ ጋር ደግሞ የውጭ ፔርሙዝ በነገራችን ላይ የብረት ፔርሙዝ ለብዙዎቻችሁ እኔ መስላችሁ የብረት ፔርሙዝ ነበር ከዚህ በፊት ማለት ነው። ምክንያቱም እኔ ለቤት ወስጄ ተጠቅሜበት በጣም ደስ ስላለኝ በጣም ስለወደድኩት ነው፣ አሪፍ ስለነበረ ነው። አሁን ግን አብዛኛው የወሰድኩለትን ሰው ወቀሳ እያቀረበ ነው፣ እየተወቀስኩኝ ነው። እያቀዘቀዘ ነው ምንድነው ይሄ የብረቱ ፔርሙዝ እያቀዘቀዘ ነው እየተባልኩኝ ነው። ስለዚህ ወተናል ለቀናል
ሌሎች አዳዲስ ፌርሙዞች ወይም ደግሞ ለጊዜው ኦሪጂናል ናቸው የሚባሉ ፌርሙዞችን እየገዛን ነው ማለት ነው። አሁን ብዙ ጊዜ እኛ ስንገዛላችሁ መጀመሪያ የመጣው ፌርሙዝ አሪፍ ነው የሚሆነው ማንኛውም እቃ ማለት ነው። መጀመሪያ ላይ የገባ እቃ በጣም ብራንድ ነው አሪፍ ነው የሚሆነው። እየቆየ ሲመጣ ግን ኳሊቲ እየወረደ ይመጣል ማለት ነውና ያው ይሄ ደግሞ የውጭ ፌርሙዝ ነው። 2000 ብር ነው አንድ ነው የገዛሁላት። ኢንሻአላህ እዛ ጋር ሁለት አለ አሳያችኋለሁ። እነዚህ አሁን ለጊዜው በጣም ጥሩ የሚባሉ ፌርሙዞች ናቸው። እዚህ ጋር ደግሞ ጆክ ከነ እንትኑ ብላኛለች ከነ ብጭርቆ የውስጥ ብጭርቆ አለ ከነ ብጭርቆ 500 ብር 1500 ብር ሶስት ነው የገዛሁላት ለገጠር ቤት እና ደግሞ እንግዳ የሚበዛበት ቤት ስለሆነ እሱ ይብዛ ብላኝ ሶስት ገዝቼላታለሁኝ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ሸክላ ብጭርቆ ገዝቼላታለሁ ለሾርባ ማለት ነው። እንግዲህ እሷ ፍላጎቷ ነው ሸክላ ነው ያለችኝ። ሸክላ ደርዘን ገዝቼላታለሁ። እሺ አንዱ 350 ብር ሂሳብ ነው 4200 ብር ደርዘኑ ማለት ነው የገዛውላት። ሌላ ደግሞ እዚህ ጋር ይሄን ብጭርቆ ገዝቼላታለሁ። ብዙዎቻችሁ ታውቁታላችሁ። ጆክ ከነ ብጭርቆ 2800 ብር አንድ ገዝቼላታለሁ። ይሄ የአንድችኛዋ እህታችን እቃ ነው ማለት ነው። ያው ሁለት ናቸው ብያችኋለሁ። ከዚህ ወደዚህ የአንድ እህታችን ጨርሰናል። አሁን ደግሞ ያው ወደዚህ እንመጣለን። ያው እዛ ያያችሁት እቃ ምናልባት ዋጋውን እዚህ ካለ አልነግራችሁም። ዋጋው ስለምታውቁት እቃውን ብቻ እንትንላችኋለሁ ማለት ነው። እዛ ግን ያላያችሁት እቃ እዚህ ጋር ያለውን ዋጋውን ነግራችኋለሁ ማለት ነው። ረከቦታቸው ሁለቱም ይለያያል። እዚህ ጋር ለአጎቷ ሚስት ነው ለአጎቴ ሚስት የሚሆን ብላ ይሄንን ጥበብ ረከቦት ግዢ ብላኛለች። ያው ለእናቴ የኔ ሁሉ ሳደርግላት ያጎቴ ሚስትም እንትን እንዳትል በሚለው ያው እሷን ለማስደሰት አንድ ረከቦት ከነሲኒ ለራ አድርጊልኝ ብላኛለች። 1200 ብር ነው የገዛሁት ረከቦቱ ማለት ነው። እዚህ ጋር ደግሞ ለእናቷ የዲም ላይት ረከቦት አዲስ የመጣ ነው። ይሄ ግዢልኝ ብላኛለች። ይሄ የዲም ላይት ረከቦት 3500 ብር ነው ከነ ሰርቪሱ ማለት ነው። ያው ፔርሙዙ እንደምታውቁት እዛ አሳይቻችኋለሁ። ግን የሷ የሚለየው ሁለት ፍሬ መሆኑ ነው፣ የዛችኛው አንድ ፍሬ መሆኑ ነው። እዚህ ጋር ደግሞ ጆክ አለ እንደምትመለከቱት ሁለት ፍሬ ይሄው ሁለት ፍሬ ጆክ አላት ማለት ነው። ያው ነግራችኋለሁ ዋጋው እዛ ጋር አሁን መናገር አይጠበቅም ማለት ነው ዋጋው ስለምታውቁት። እዚህ ጋር ደግሞ የእናቶች ሲኒ እንዲሁም አንድ ደርዘን አላት ለእናቷ ማለት ነው። እንዲሁም ደግሞ ከጥበብ ረከቦቱ ጋርና ለእናቷም የሚሆን ጥበብ ሲኒ 2 ደርዘን አላት ማለት ነው። ሌላ ተጨማሪ እዚህ ጋር የሻይ ቡሽ ደርዘን አላት። ደርዘን 2000 ብር። ያው ከዚህ በፊት የምታውቁት ይሄ ደርዘኑ 1000 ብር ነበረ። መጀመሪያ እንደወጣ 1000 ብር ነበር ደርዘኑ ማለት ነው። አሁን ግን አንድ ደርዘን 2000 ብር ገብቷል። ያው እንደዚህ ነው ማለት ነው። እዚህ ጋር ደግሞ ጭልፋዎቹ ያው እዛ ተናግሬያለሁ። እንዲሁም የሰርቪሱም እንደዛው። እዚህ ጋር ደግሞ የብረቱ ሰርቪስ ኳሊቲ በአንደኛ ደረጃው በሲልቨር ከለር ነው የገዛውላት። ያው በሲልቨር ከለር አንደኛ ደረጃ ኦሪጂናሉ ሰርቪስ 3700 ብር፣ በወርቃማ ደግሞ 4000 ብር ነው ጨምሯል ማለት ነው። እኔ ግን በሲልቨር ነው ለሷ የገዛውላት። እሺ እዚህ ጋር ደግሞ ደርዘን የቁርጥ ሳህን 1560 ብር ገዝቼላታለሁ። እዚህ ጋር ደግሞ የቆሎ ደርዘን 540 ብር። እዚህ ጋር ደግሞ ድስ በ6000 ብር ገዝቼላታለሁ። ያው አንድ በግ ይባላል እንጂ አንድ በግ ከምናምን ይጨርሳል። ያው በመረቅ ከተባለ ለአንድ በግ መረቅ ብቻ የሚጠጣ ያኔ ተወዷል። በነገራችን ላይ ስጋ ብቻ መብላት የለም መረቅ ነው የሚጠጣውና ለአንድ በግ የሚሆን ድስት 6000 ብር። እዚህ ጋር ደግሞ ማጂክ ድስት ባለ 5 ነው። በነገራችን ላይ በፊት ባለ 5 9500 ብር ነበረ። አሁን ግን ባለ 5ቱ 12000 ብር ነው የገዛውላት ማለት ነው። እንደምትመለከቱት ያው በነገራችን ላይ በጣም ነው የሚከብደው። እኔ ማንሳት አልችልም።
እና ይሄን ይመስላል። ይሄ የሁለት ጓደኛሞች ዕቃ ነው ወደ ሀጫሙ የሚላክ ጓደኛሞች ዕቃ ነው። እና ወዳችኋለሁ፣ አከብራችኋለሁ። እነዚህ አሁን በካርቶን ነው የምናሽጋቸው ለእናቶቻቸው ስለሆነ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላህ ይጠብቅልኝ። የአላህ ሱብሃነሁ ወተዓላ ዝናት ረህመትና በረከት አይለያችሁ። ሰናበታችኋለሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።